ዛሬ ማለት ነው ቀልጥ ያለ በረሃ እኔ እህታችሁ ሄጃለሁ እንድፈልጉኝ። አሁን ቆይ እስኪ እንደው ምኑ ነው ውጭ ሀገር የሚመስለው? እስኪ በእናታችሁ ልጅ ውጭ ሀገር ናት ይላሉ አይደል? ይዩልኝ ቅልጥ ያለ በረሃ አምላክ ሆይ። እንግዲህ የውጭ ሀገር ዜጎች ማለት ነው እንደዚህ አይነት ቦታ ነው መጥተው የሚዝናኑት። በቃ እዚህ ሲመጡ በሉት ቁርፍቱ እንደሄዱ ነው የሚቆጥሩት። እና በግ አላቸው፣ ከፍት አላቸው። የኔ ሰዎች ግን ያላቸው በግና ፍየል ነው፣ ዶሮ ምናምን አላቸው። ውጭ ሀገር ምናምን ፎቅ ብቻ እንዳይመስላችሁ ያለው። ቆይ በጎቹ የቱ ጋር እንዳሉ አሳያችኋለሁ። የበጎቹ ቀለብ እየተገዛላቸው ነው የሚበሉት እንጂ እንግዲህ ቅልጥ ያለ በረሃ ነው። እዚህ ለምን ሰራ አይበቅልም ግን እዩትማ አፈሩን እንደሚመስል እና ይሄ በጎቹም የሚበሉበት ነው። እያያችሁልኝ ቤተሰብ እንግዲህ ሁሌ አርብ እየመጣሁ እዚህ ላይ ብገባላችኋለሁ። ላይ ስገባ ደግሞ አዎ አበረታቱኝ። ሰምታችኋል ወገንታት፣ ቤተሰባት፣ ህዝበታት ምናምን እየሰማችሁ ነው እንግዲህ የኔ ሰዎች ማለት ነው። ባለ ሀብት ናቸው። የውጭ ሀገር ሰዎች ሳይሆን አንዳንዴ ድሮ ማለት ነው ሀገር ቤት እያሉ አያቶች ገምና ያነ ቤተሰቦች እንትን ናቸው ገበሬዎች ስለሆኑ እንደዚህ ፍየል በግ ምናምን እና ሳይ አንዳንዴ ማለት ነው አልመጣሁም እንዴ እላለሁ። ማለቴ እዛው ነኝ እንዴ እላለሁ። እና እዩ በጎቻችንን እዩዋቸው። በጎቻችን ደግሞ እነዚህና እዩ ደግሞ የበጎቹ ቤት እኮ በስማም ሽታችሁ ግን እንዴት ነው ታያችኋል። በጋችን እነዚህ ግማሾቹ ትንሾቹ ናቸው። ቀደም ዛጋ ያሉት ላስጎብኛችሁ። በግ ጠባቂያችሁ ይታል። አዎ ደግሞ ኢትዮጵያ ያላችሁ ወንዶች ማለት ነው ውጭ ሀገር ምናምን ስትሉ ማለት ነው። እውነቱን ስነግራችሁ አሁን የኛ ልጅ ማለት ነው ይሄ በግ የሚጠብቀው ማለት ነው እንትን ተብሎ ነው የመጣው መኪና ለመንዳት ተብሎ ነው። ያንኛውን ስም እንዳልጠራላችሁ ፊት ለፊት ዱቅ ብሏል። የበጎቹ መጠለያ ፀሐይ ሲሆን እዚህ ጋር ነው የሚጠለሉት። ኃይለኛ ፀሐይ ሙቀት ነው ያለው። እነዚህ ደግሞ ሌላኞቹ በጎች ናቸው። የኔ ሰውዬ እኮ በቃ ባለ ሀብት በሉት ራሱ አላሙዲን። እያቸው በጎቻቸው የግማሾቹ እነዚህ ምንድናቸው? ወንዶች ናቸው። ለምንድን ነው እንደው ግን እንደዚህ ለየብቻቸው ያስቀምጧቸው? እያቸው ብዛታቸው ማለት ነው። ማርያምን እንዴት እንደሚቆጥሯቸው ራሱ ጌታ ይቆዩ። ወደ ውስጡ ላይ ሀገር ነው ያለው። ኧረ ፈርተው ነው መሰለኝ ሮጡ በጎቹ ራሱ እያቸውሽ የበግማት ማለት ነው። እነዚህ አንዶቹ እዛ ጋር ያሳያችኋቸው እያቸው የሀገር ናቸው። ወደ በኋላ ሁሉ አሉ። አይገርማችሁ? የሀገር ናቸው። ጥቅ ያሉ በዛ በኩል ራሱ በዚህ በቆርቆሮ ጀርባ የሀገር አለ። እና ደግሞ ማለት ነው እዛ ጋር ደግሞ ሌሎች አሉ። ይሄው የሚጠጡበት ነው። አረ ዞርቤነት አለ እና ተከትለው ይመጣል። ይሁን ጠባቂያቸው ታያችኋል። ሹፌር ተብሎ መጥቶ ነው እዚህ የተከተተው ማለት ነው። ሃይ ራጁ እንተ ጅሬድ ራጁ ማሎ ማንታ ሀና ما في معلم عربي؟ أنا معلوم لكن أنا جديد نفر. أول نفر ما في أنا. إيه عينه هذا رجع أولا يعرف. إيه هو أنا تقول هذا حال ما يعرف. إيه. أنا جديد. هاي درين تجرين هذا رجع سافرين تجا. إيه. أيوة حلو شكل. الحمد لله زين. أوكي. يا أنا زي في جلوس نفسها بتسافر. ጆሮአቸው ትልልቆቹ ፍየሎች ናቸው የሚባል ያገር ናቸው እኮ ያሉ። እንደዚህ ቀላል እንዳይመስላችሁ ስንትና ስንት እንዳላችሁ አታውቁ። ልጇቸው እዚህ ውስጥ ማለት ነው።
ምን እንደሆነ አላውቅም፣ ግን የሀገራችን ፍየል እንደዚህ ጆሮያቸው እንደዚህ መብራት ስለሌለ ነው እንጂ የእንጥቅ ናቸው ብታያቸው። እዚህ ጋር ደግሞ አሉ ሌሎቹ እዩ። እና እነዚህ ባለ ሀፍታ ደግሞ ስንት 4 5 ቦታ ነው ያላቸው ማለት ነው። እና እንደዚህ የሚበሉበት ምናምን ራሱ በየቀን ነው የሚጸዱ። እንዴት ጸዱ እንደሆነ የበጎቹ ቤት ማለት ነው ማርያም። እና እንግዲህ ብርድ ሲመጣ እዚህ ነው እየመጣ የምወነሰው እላችኋለሁ። ወላንሳ ነው እዚህ ሀገር ይባላል። ፈታ ዘና ማለት መበያቸው ነው እላችኋለሁ። ምን ፈልገሽ ነው እናትዬ? ኧረ ዞር በይ እንደዛ። እያችሁ ምን እንደሚመስል ኧረ በመድኃኒዓለም እያችሁ እያችሁ። የመጨረሻው ቤት ደረስኩኝ ማለት ነው። የመጨረሻዎቹ በጎች ህጻናቶች ናቸው ልጆቻቸው። ታውቃላችሁ በግ ይታለባሉ ማለት ነው። ይታለቡና ቤት ይመጣል። ምን በሚያክል የበድር ቤት ጎላ። ትናንትና ካያችሁኝ እንደውም ሳፈላ ነበርና እንደዚህ ናቸው። 5 ቦታ እነዚህ ፍየሎች ናቸው። ረገኝ ሸግዬ ናችሁ፣ ደግ ናችሁ አንተየዋ። እና ዛሬ ውሏችን እንደዚህ ነው እላችኋለሁ። ሲያምራቸው ራሱ ከዚህ ነው እየመጡ የሚታረዱት። እንዲያረቀልቅ ደለበራ ነው የምንኖረው። እንግዲህ በለው አሁን ድንኳን ይጣላል ማለት ነው። በየቦታው ድንኳን ይጣልና እዚህ ወዳችኛ ቤት ሰው ሲሞት ነው ድንኳን የሚጣለው። እዩማ እዚህ ጋርም ድንኳን ይታያችኋል። እዛ ጋር የተከፈተው ድንኳን እንደዚህ አሁን እንትን ይላሉ ማለት ነው። እንደዚህ ነው የምንኖረው። እንግዲህ ሙቀት ሲመጣ እዛ ጋር ደግሞ እንትን ነው ቤት ነው ማለት ይሄ ቆርቆሮ ይታያችኋል። እዛ ጋር በመብራት የሆነ ምንድን ነው የሚባለው? ተንሸራታች ቤት ነው። ማርያም ጉማ ያለው ቤት ነው። መኝታ ቤት አለው፣ ሻወር እቃ ቤት ምናምን፣ ሳሎን፣ መኝታ ቤት ምናምን ያለው ጸዴ ነው። አንድ ቀን ደግሞ ውስጡን አሳያችኋል። እና እዚህ ደግሞ ዥዋዥው ያለ ማለት ነው። እዚህ ጋር ዥዋዥው ሊጫወት ነው ወገንታት። እዛ ጋር ደግሞ አንደኛዋ ልጅ ምን ስፖርት እየሰራችሁን ምን እየሰራች ጌታ ይወቀው። እና ዛሬ ሳላስበው ነው በነገራችን ላይ መጣሁት። እኔ እንሂድ ሲሉ ዝም ብዬ ብድግ ብዬ መጣሁ።